የሰንበት ትምህርት ቤት ወጣቶች፣ ዘማሪያን፣ ዘማሪያት አምላካችን እግዚአብሔር በድንቅ አጠራሩ በመጥራት የቤተ ክርስቲያን ልደት በመባል የሚነገርለት የመንፈስ ቅዱስን መውረድ ምክንያት በማድረግ በምናከብረው ክብረ በዓል ተሰብስባችሁ ቃሉን እንድትሰሙ ስሙን እንድትጠሩ ድንቅ ስራውን እንድትመሰክሩ የፈቀደላችሁ ምዕመናን አባቶቻችን፣ ወንድሞቻችን፣ እናቶቻችን እና እህቶቻችን ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እስካሁኗ ሰዓት በረድኤት ያልተለየ በልዩ መለኮታዊ ጥበቃው ጠብቆ ለዚች ዕለት ለዚችም ሰዓት እንድንበቃ የፈቀደልን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። እስካሁን በነበረን የትምህርት የመዝሙር ክፍለ ጊዜ በትምህርትም በዝማሬም ቀልባችንን አይምሯችንን ወደ እግዚአብሔር በመመለስ ያገለገሉትን አገልጋዮች በቅድሚያ ቃለ ሕይወት ያሰማል፣ ለሁላችንም ያሰማል። እንደተነገራችሁ እንደተረዳችሁትም ዛሬ መንፈስ ቅዱስ ወርዶ ለሐዋርያት ልዩ ልዩ ስጦታ በመስጠት ቤተ ክርስቲያን እንድትወለድ፣ እንድታድግ፣ እንድትሰፋ ያደረገበት ከዘጠኙ አበይት በዓላት መካከል አንዱ በዓላችን ነው። ይህን ታሳቢ በማድረግ ነው በዚህ መልኩ ዛሬ የተሰበሰብነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተለያየ የሥራ መስክ ከተለያየ ነገድ በአካባቢ ደግሞ ከአንድ አካባቢ ገሊላ አካባቢ የሰበሰባቸውን ደቀ መዛሙርት 3 ዓመት ከ3 ወር አስተምሮ
አሰልጥኖ ከጨረሰ በኋላ መሰልጠናቸው፣ መማራቸው፣ መረዳታቸው ትርጉም የሚኖረው መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ብቻ እንደሆነ ነው የነገራቸው። እያስተዋላችሁ ነው? እኒህ 12 ደቀ መዛሙርት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው ምን ያህል ጊዜ ነው? ምን ያህል ጊዜ ነው? 3 ዓመት ከ3 ወር ነው ያስተማራቸው፣ ያሰለጠናቸው፣ ያበቃቸው። በሁለተኛው ወገን ሳይሆን ከራሱ ከባህሪው ሁሉን አውቆ መስጠት ማድረግ ከሚችለው ከክርስቶስ ነው የተማሩት። ክርስቶስ ከሾመው መምህር አለ። ክርስቶስ ጸጋውን ካሳደረበት ሊቅ አይደለም የተማሩት። ከማንም ከራሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ከራሱ የባህሪ ከሆነው ጸጋው ከሰጣቸው ካስተማራቸው በኋላ አሁን ችላችኋል፣ ሂዱ፣ አስተምሩ፣ በቅታችኋል አላላቸው። እንደውም የሰሙነ ሕማማት በምንለው ሳምንት ውስጥ የጸሎተ ሐሙስ ምሽት እግራቸውን አጥቦ ህብስቱን ለውጦ ወይኑን ለውጦ ሥጋ ክርስቶስ ደመ ክርስቶስ በማድረግ ከሰጣቸው በኋላ ከምሽቱ 3 ሰዓት ላይ ስብስብ አድርጎ ይመክራቸው የነበረው እሱ እንደሚሰቀል ስለ ሁላችን እንደሚሞት በሞቱ ሞትን ገድሎ እንደሚነሳ እንደሚያርግ እሱ ሲያርግ የሙት ልጆች ሆነው እንደማይቀሩ የሚያጸና የሚያስተምር እየሰማችሁ ነው። ምን የሚል የሚያጸና የሚያጸናና የሚያስተምር እንዲያስተውሉ የሚያደርግ ወደ እውነት የሚመራ መጪውንም ዘመን ምን ይዞ እንደሚመጣ የሚያሳውቅ የእውነት መንፈስን እንደሚልክላቸው ይመክራቸው ነበረ። መቼ አይሰማም ማለት ድምፅ አይሰማም። መቼ ነው ያልኳችሁ? የጸሎተ ሐሙስ ድምፅ አይሰማም። ያ ቢጨመር ያግዝህ እያሉ ነው። አይሰማም
ግድ የለም ይመጣል፣ ቀስ ብሎ እየሞቀ ይሄዳል። እናንተ ካዳመጣችሁ ማለት ነው። ልብ ብላችሁ አስተውሉ። አጭር ነገር ነው የምናገረው። ሰፊውን ትምህርት መምህራኑ አስተምረዋል። ሰፊ ጊዜ ተጠቅመው ትናንትም ዛሬ የመንፈስ ቅዱስ መውረድ ምንድን ነው ትርጉሙ? ሐዋርያት ምንድን ነው ያገኙት በመንፈስ ቅዱስ መውረድ? የሐዋርያት ጸጋ መንፈስ ቅዱስ ማግኘት ለእኛ ምንድን ነው የተረፈው የሚለውን በጥቅልል ባለመልኩ እንድንረዳ ለማሳሰብ ያህል እና እንዳላችሁት ሐሙስ ጸሎተ ሐሙስ ከምሽቱ 3 ሰዓት ላይ እንዲሰብስቡ ይህን ነበር የሚላቸው። የሚያጽናናው መንፈስ እንደሚመጣ ሁሉን እንደሚያስተምራቸው 3 ዓመት ከ3 ወር የተማሩትን ደግሞ እንዲያስተውሉ የሚያደርግ እንደሆነ ወደ እውነት እንደሚመራቸው ወደፊት የሚመጣውንም ነገር እንዲያውቁ የሚያደርግ መሆኑን ይመክራቸው ነበር። የዮሐንስ ወንጌል ምዕራፍ 14 ከቁጥር 25 ላይ ምን ይላል? ወዘንተ ነገርኩክሙ እንዘ ሀሎኩ ምስሌክሙ፣ ከእናንተ ጋር እያለሁ ይህን ነገርኳችሁ ማለት የ3 ዓመት ከ3 ወር ያስተማራቸውን ማለት ነው። ከእናንተ ጋር እያለሁ ይህን ነገርኳችሁ ይልና ወባህቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስምየ ውእቱ ይምህረክሙ። ግድ የለም ይበቃል። አትቸገሩ፣ ይበቃል። ከእናንተ ጋር እያለሁ ይህን ነገርኳችሁ። ነገር ግን አጽናኝ የሆነ ጰራቅሊጦስ ማለት መጽንዒ፣ የሚያጸና፣ የሚያጽናና፣ የሚያነጻ ማለት ነው። የሚያጸና፣ የሚያጸናው፣ የሚያጽናናው አብ በስሜ የሚልከው የእውነት መንፈስ ሁሉም ያስተምራቸዋል። 3 ዓመት ከ3 ወር አስተምሯቸው እንደገና ደግሞ መንፈስ ቅዱስ በሚወርድ ጊዜ ገና የሚያስተምራቸው ነገር አለ። ሙሉ የሚሆኑት በመንፈስ ቅዱስ መውረድ ነው። የእነሱ እውቀት ፍጹም እንዲሆን ሙሉ አዋቂዎች እንዲሆን እንደ ሰው እንደ እግዚአብሔር ፍጹም አዋቂ አይኖርም። አጽናኝ የሆነው አብ በስሜ የሚልከው የእውነት መንፈስ ያስተምራችኋል ካለ በኋላ ደግሞ ወያዜክረክሙ ኩሎ ዘነገርኩክሙ አነ፣ እኔ ያስተማርኳችሁን ሁሉ ያሳስባችኋል ማለት እንድታስተውሉት ያደርጋችኋል። 3 ዓመት ከ3 ወር የተማሩትን እንዳይረሱት ተመልሰው እንዲያሰላስሉት እንዲያስተውሉት ያደርጋችኋል። ማን ነው ይሄን የሚያደርገው? ማን ነው? መንፈስ ቅዱስ። አብ በስሜ የሚልከው አጽናኝ የሆነው መንፈስ ያስተምራችኋል። አብ በስሜ የሚልከው ማለት ምን ማለት ነው?
መንፈስ ቅዱስ የሚላከው አብ የሚልከው በወልድ ስም ነው ወይም በኢየሱስ ክርስቶስ ስም ነው። ይሄ ማለት ምን ማለት ነው? ከድንግል ማርያም የተወለደው መድኃኒት ነው ብለው የሚያምኑ ኢየሱስ ማለት ምን ማለት ነው? መድኃኒት አዳኝ ማለት ነው። የድንግል ማርያም ልጅ የእግዚአብሔር ልጅ ነው፣ ስሙም መድኃኒት ነው ብለው ለሚያምኑ ነው መንፈስ ቅዱስ የሚላከው። በመጀመሪያ ደረጃ አብ በስሜ የሚልከው ማለት የኢየሱስ ክርስቶስን ስም በዚህ መልኩ አውቀው መድኃኒት ነው ብለው ላመኑ ሰዎች ነው አብ መንፈስ ቅዱስን የሚልከው። በመጀመሪያ ደረጃ አብ በስሜ የሚልከው ኢየሱስ ክርስቶስን አዳኝ ነው ብሎ ለማያምን ከድንግል ማርያም የተወለደው መድኃኒት ነው ብሎ ለማያምን በጭራሽ መንፈስ ቅዱስ አይላክም፣ አይወርድም። የመንፈስ ቅዱስ ሀብት አያድርበት። መጀመሪያ በሦስቱም አካላት ፈቃድ በራሱ በወልድ በአብ በመንፈስ ቅዱስ ፈቃድ አካላዊ ቃል ከሰማይ ወርዶ ከድንግል ማርያም እንደተወለደ ከድንግል ማርያም የተወለደው አምላክ ወልደ አምላክ እንደሆነ ለሚያምኑ የሚላከው ልብ በሉ፣ የሚላከው ለሚሉ በስሜ ማለቱ ይሄ እና በዛ መልኩ የሚላከው አጽናኝ ነው። ሰው የቱንም ያህል አዋቂ ቢሆን የሚያውቀውን መኖር የሚያውቀውን መመስከር ያለ ፍርሃት መናገር የሚችለው መንፈስ ቅዱስ በእሱ ላይ ስራ ሲሰራ ብቻ ነው። በጣም ልብ በሉ። የሚያጸና ማለት ይሄ መንፈስ ቅዱስ ባልወረደ ጊዜ የሐዋርያትን ሕይወት አስቡት፣ አስተውሉት። ለምሳሌ 3 ሰዓት አሁን የምላችሁን ትምህርት እየሰጣቸው ከቆየ በኋላ 6 ሰዓት ከሌሊቱ ሐሙስ የጸሎተ ሐሙስ ክርስቶስ በተያዘ ጊዜ ሐዋርያት ነበሩ። ሸሹ አይደል? ሸሹ። ክርስቶስን አያውቁትም ነበር? አያውቁትም። ያውቁት ነበር። የሉም። አባታችን ታላቁ ሊቀ ሐዋርያት ቅዱስ ጴጥሮስ እስከ ሐናንያ ቤት ከዛ እስከ ቀያፋ ቤት ድረስ ለመጓዝ ሞክሯል፣ ጉዞ አድርጓል። እንደምታስታውሱት ግን ገና በሐናንያ ቤት ከሌሊቱ 7 ሰዓት ላይ ኢየሱስ ክርስቶስ እየተገረፈ በነበረበት ሰዓት አንተ ከሱ ወገን አይደለም ነው አይደል የተባለ አይደል? አንተ ከሱ ወገን ነው እኮ። ከማን ወገን ንገሩኝ? ከማን ወገን? ከኢየሱስ ክርስቶስ ወገን ነህ አይደል ሲባል ምን አለ? ፈራ አልፈራም? ምን አለ? ፈርቶ ሴት ናት የጠየቀችው። ምን አለችው? አንተ ቀልባችሁ ወደዚህ ነው፣ አንተ ከናዝሬቱ ከኢየሱስ ወገን አይደል ስትለው፣ ኧረ የምትይውን አላውቀውም። አያውቀውም። ሙት ሲያነሳ አላየውም እንዴ? አልዓዛርን ሲያስነሳ አላየውም? ሌሎችን ሙታን ሲያነሳ፣ ለምጻሙን ሲያነጻ፣ ህብስት አበርክቶ ሲመግብ አልተመለከተም? ግን ምን አለ? አላውቀውም። ምን ሆኖ ነው እንዲህ አለ? ምን ሆኖ ነው? ካወቀው ለምን አላውቀውም አለ?
ፈራ አይደል? ፈራ። ከዛ ቀጥሎ ወደ ቀያፋ ቤት ሄደ። ከዛም ደግሞ አንዴ ብቻ አይደለም 2 ጊዜ የተለያዩ ወገኖች ጠይቁ። አንተ ከኢየሱስ ወገን ነህ፣ ወነገርህ ከያዕቆብ አነጋገርህ ያስታውቅብሃል። ምክንያቱም ከገሊላ ነው የመጡት። ከይሁዳ በስተቀር 11 ተማሪዎች የተመለመሉት ገሊላ አውራጃ ውስጥ ነው። ምንም እንኳን በይሁዳ አውራጃም ያሉት በገሊላ አውራጃም ያሉት አራማይክ ቋንቋ እየተናገሩ ቢሆንም እንደየአካባቢያቸው ግን አራማይኩን ቋንቋ ሲናገሩ ይለያዩ ነበር። ለምሳሌ አሁን አንድ አማርኛ ቋንቋ እየተናገር ግን ከሸዋ የመጣው ከጎጃም የመጣው ከጎንደር የመጣው ከወሎ የሄደው ቢናገር ከወሎ የመጣው የሚለይበት የለም አለ? የለም? ከጎንደር የመጣው የሚለይበት የለም አለ? ምንም አንድ አማራይክ ቋንቋ ቢናገሩ ልክ ከይሁዳ አውራጃ የመጣው ከገሊላ አውራጃ የመጣው ከሰማርያ የመጣው ይታወቃል። ስለዚህ አንተ ከገሊላ ከኢየሱስ ወገን ነው፣ አነጋገር ያስታውቅብሃል አለችው አይደል? አሉት። እንደማያውቀው ሆኖ ምን አለ? ማለ፣ ተገዘተ። እንዲህ የያዘውን እየጣለ እንዲህ አድርገን በፍጹም እናላውቀውም አለ። 3 ዓመት ከ3 ወር አብረው አልነበሩ? 3 ዓመት ከ3 ወር አላስተማረውም? አስተምሮት ነበር። ግን ፍርሃት አለ፣ እውቀት አለ፣ ፍርሃትም አብሯል። እውቀት አለ፣ ድፍረት የለም። ድፍረት የለም። ልብ በሉ፣ ልብ በሉ። የምናውቀው ስለ መዳን የተረዳ ነው መኖር የምንችለው መንፈስ ቅዱስ ሀብቱን በሞላ ጊዜ ነው። መንፈስ ቅዱስ የሚያስፈልገን ለዚህ ነው። ሐዋርያት ያስፈልጋችሁ ለዚህ ነው። ስለዚህ የሚመጣው አለ ነገር ግን አጽናኝ የሆነው አብ በስሜ የሚልከው የእውነት መንፈስ አለ። አጽናኝ የሆነው እንዳይፈሩ የሚያጽናና የሚያበረታ ይህን የጴጥሮስን ሕይወት የሚለውጥ ነው። አዋቂ ቢሆንም አዋቂነቱን ፍጹም ያደርገዋል፣ ገና ይጨምረዋል። ባወቀው ልክ ደግሞ እንዲያስብ፣ እንዲናገር፣ እንዲያደርግ የሚያጸናው ማን ነው? ማን ነው? ነገሩ የሚያጮህላት ማን ነው? መንፈስ ቅዱስ። እኛንም የሚያጸናን፣ የሚያጽናናን፣ የሚያበረታን፣ ያሳውቀናል። የሚያሳውቀን ባወቅነው ልክ ደፋር እንድንሆን የሚያደርገን ማን ነው? የሚያደርግ ማን ነው? መንፈስ ቅዱስ። ስለዚህ ይህ አጽናኝ የእውነት መንፈስ፣ ብዙ የውሸት መንፈስ አለና ዲያብሎስና ሰራዊቱ የውሸት መናፍስት ናቸው። ከኛ የተለየ ነው። አብ የሚልከው መንፈስ ከኛ የተለየ ነው። የምን መንፈስ ነው? የምን መንፈስ ነው? የሐሰት መንፈስ አለና ከዚያ ሲለይ የምን መንፈስ አለ? የእውነት መንፈስ። በዓለም ላይ የእውነት መንፈስ መንፈስ ቅዱስ እንዳለ ሆኖ የሐሰት መንፈስ በስፋት አለ። የሐሰት መናፍስት በብዛት አለ። ይሄን በደንብ ልናስተውል ይገባል። አብ የሚልከው ግን የእውነት መንፈስ ነው። ስለዚህ ይሄ የእውነት መንፈስ መጀመሪያ ምን ያደርግላችኋል አለ? ያስተምራችኋል። የሰማችሁ ነው? ምን ይላችኋል? ያስተምራችኋል። 3 ዓመት ከ3 ወር ተምረዋል። ግን እንደገና ደግሞ ይሄ የእውነት መንፈስ በመጣ ጊዜ ከማጽናናቱ በተጨማሪ ከማበርታቱ በተጨማሪ ምን ያደርጋል? ያስተምራል። ገና የቀራቸው ያስተምራቸው። የሚያስተምረን
ይሄ መንፈስ ነው ያስፈልገናል። መምህራችን ነው። የመዳንን መንገድ የሚያስተምረን ይሄ እውነት መንፈስ ነው። ያስተምራችኋል። ይህን ካለ በኋላ በጣም አስተውሉ። ወያዜክረክሙ ኩሎ ዘነገርኩክሙ አነ፣ እኔ የነገርኳችሁን ሁሉ ያስታውሳችኋል። ምን ይላችኋል? ያስታውሳችኋል። ያሳስባችኋል ማለት ያስታውሳችኋል ማለት ነው። 3 ዓመት ከ3 ወር የተማሩት እንዳይረሳ እንዲያስተምሩት እንዲጽፉት የሚያደርገው ማን ሲመጣ ነው? ማን ነው? የማን መምጣት ነው? በጣም ልብ ብላችሁ ያለ እውነት ነው። ወንጌል የጻፉልን ማን ናቸው? ማን ናቸው? ማን ናቸው? ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ፣ ቅዱስ ዮሐንስ። ኢየሱስ ክርስቶስ ካረገ ዓመታት ዘመናት ከተቆጠሩ በኋላ እነዚህ 4 ሰዎች ወንጌል የጻፉት ማን እያስታወሰ ነው? መንፈስ ቅዱስ እያስታወሰ ነው። እንግዲህ በአማካይ እስከ 70 ዓመተ ምህረት ድረስ ከዮሐንስ በስተቀር ዮሐንስ ከዛም በኋላ እስከ 90ዎቹ ቆይቷል። እስከ 70 ዓመተ ምህረት ድረስ ብዙዎቹ ሐዋርያት ቆይተዋል። እስከ 70 ዓመተ ምህረት ድረስ ገደማ ድረስ እስከዛ ድረስ የሚያስተምሩትን 3 ዓመት ከ3 ወር የተማሩትን ጭምር ነው። ያን እንዳይረሱ ያደረጋቸው ማን ነው? ይሄ ዝንጉንዳ ነው። አሁን እኛ አትስረቅ የሚል ሕግ፣ አትግደል የሚል ሕግ፣ አታመንዝር የሚል ሕግ በእውቀት ደረጃ ብናውቀው እንዳንተ ማለት አድርጉ የተባልነውን እንዳናደርግ አድርጉ እያለ ማድረግ የሚሳለን የሚያስታውስ የሚያበረታ መንፈስ እያጠረ ነው። የመንፈስ ቅዱስ እያጠረ ነው በውስጣችን። አታድርጉ የተባልነው ደግሞ እንድናደርግ የሚሆነው የሚጠብቀን የሚያጸና የእውነት መንፈስ ሀብት በውስጣችን ስላጠረ። ስለዚህ ሐዋርያትን ያስተምራችኋል